እንትን በል ችግር የለባቸው። ታክሲ ውስጥ ግባ ከሆነ አጠገብ ላለ ሰው ፖለቲካ አውራ አብይ አህመድ በለው እየሰደበ ይሄዳል። ልክ እየፈለገውን ሳያውቅ አውርቶ ዝም ብለህ ጠጋ ብለህ የኔ ወንድም የናዝሬቱ ኢየሱስ እኮ ጌታ ነው ስትለው አበዛ። አየህ ዓለም ይህን ስም እንዴት መስማት እንደማትፈልግ አንድና አንድ ምክንያት ልንገራ። ሰዎች ይህን ስም ጠርተው ነው የሚድኑት። ሰው ሚካኤል ብሎ እንደማይድን ሰይጣን ያውቃል። ለዚህ ነው ሚካኤል እያልክ ብትውል ማን ቼክ ያደርጋል? ከበሮ ይዤ ብዘምር ከተማ ውስጥ ማርያም እያልኩ ብጮህ ሙስሊሙስ መሪማ የኢሳ እናት ብሎ ነው ዝም ነው የሚለው። ማንም በኢየሱስ ጉዳይ ላይ ፋላሲ የለውም። ጌታ ነው ስትል ነው ድርብስብሱ የሚወጣ። ሰይጣን ሰዎች ኢየሱስን ጠርተው እንደሚድኑ ያውቃል። የጠመጠመውም ያልጠመጠመውም እዚህ ስም ላይ ነው የሚነሳው። በዚህ ስም የዘላለም ሕይወት ስላለ አለቅ። ለምንድን ነው ዮናስ ዮኒ ማኛ እያልኩ ብውል ማን ቼክ ያደርገኝ? ዮኒ ወጥተህ ላይቭ ገብተህ እገሊት የምትባል ሴት ፎቶዋን ላሳይ እንትናችሁ ማን ይሰድብሃል? ኢየሱስ ማለት ሲጀምር አይደለ ኮንቴነር ሙሉ ስድብ ያስተናገርከው በዚህ 3 ቀን ውስጥ